አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ዛሬ የማሳያችሁ ማለት ነው እንዴት ሳምቡሳን በዱቄት መስራት እንችላለን ማለት ነው። በቀላሉ ሳምቡሳን ካለርጋግ ራሳችን እንዴት ሊጥ አብክተን መስራት እንደምንችል ማለት ነው። በጣም ቆንጆ ሳምቡሳ ነው። ከዚህ ጋር ትንሽዬ ዘይት ያስፈልገናል። ያው የምሰራው በምስር ነው። በስጋ መስራት ትችላላችሁ። እዚህ ጋር ዱቄት አለኝ፣ እዚህ ጋር ሳህን አለኝ፣ ጨውም አለኝ ማለት ነው። ያው እንግዲህ የሚበቃችሁን ያህል ውሃ፣ በጣም ብዙ ከሆነ ብዙ ውሃ ማድረግ ትችላላችሁ ማለት ነው። የተወሰነ ትንሽ ውሃ ጨምራለሁ። ያው እኔ በትንሹ ነው መስራት መፈልግ ማለት ነው። ብዙ ለምትፈልጉ ደግሞ ብዙ መስራት ትችላላችሁ ማለት ነው። ከዛ ዘይቴን ጨምራለሁ። ከዛ ደግሞ ትንሽ ጨው፣ ዘይት አለማድረግም ትችላላችሁ፣ ግን ስታደርጉ ደግሞ መብዛት የለበትም ማለት ነው። ዘይቱ መብዛት የለበትም። ጨውም ያው እንዳስፈላጊነታችሁ ነው ማለት ነው። ትንሽ ነው የማደርግ፣ ትንሽ ሊጥ ስለማቦካ ማለት ነው። ከዚህ ጋር ደግሞ ዱቄት አለኝ። ያው እንግዲህ የተወሰነ ፓርት በጣም ብዙ መስራት ስትፈልጉ ብዙ ማድረግ ትችላላችሁ ማለት ነው። እኔ ግን በጣም ብዙ መስራት ስለማልፈልግ ትንሽ ነው መስራት መፈልግ ማለት ነው። ብዙ ቤተሰብ ያለው ያው ብዙ ሊጥ ማውካት ይችላል ማለት ነው። እንደዚህ አድርጋችሁ እሽት ማድረግ በጣም መታሸት አለበት ማለት ነው። ሊጡ በደንብ አድርጋችሁ እሽት ማለት ነው። ማብኪያ ካላችሁ ደግሞ በማብኪያም ማብካት ትችላላችሁ ማለት የሊጥ ማብኪያ እንትኑ ካላችሁ ማለት ነው። ያው እኔ ግን በእጄ ነው ማሸው በዚህ መልኩ ማለት ነው። ሊጡን እንደዚህ መቆራረጣችሁ ሲዳመጥ ማለት ነው። ስንዳምጠው እንዲመችን እንደዚህ ቁርጥ አድርጋችሁ ስታስቀምጡት ማለት ነው። ከዛ ስንዳምጠው ይመቸናል ማለት ነው። በዚህ መልኩ መስራት ትችላላችሁ። አሁን ደግሞ ምስራችንን እንዴት እንደምናዘጋጅ አሳያችኋል ማለት ነው። ይሄ ለ30 ደቂቃ ነው። ከዛም በላይ ማቆየት ትችላላችሁ። ከ30 ደቂቃ ወዲህ ግን ብትሰሩ ብዙ ስለማይል እንደዚህ አድርገን ምንም አባኪያ ምንም ቤኪንግ ፓውደር ምንም አናደርግም ማለት ነው። ያው እንዳሳያችሁ ጨውና ውሃ ብቻ ነው የሚያስፈልገው። ትንሽዬ ዘይት አለማድረግም ትችላላችሁ፣ ግን ትንሽዬ ዘይት ሊጡ እንዲላላልን ትንሽ ዘይት ጨምራችሁ ማለት ነው። እንደዚህ አድርጋችሁ በዚህ መልኩ ይዘጋጃል ማለት ነው። ኢንሻአላህ ወደ ቀጣይ ፓርት እንሄዳለን። አሁን ምስራችን እንዴት እንደምናዘጋጅ አሳያችኋለሁ ማለት ነው። ይሄንን ገጥመን ለ30 ደቂቃ እናስቀምጠዋለን። ከ30 ደቂቃ በኋላ ምስራችንን አዘጋጅተን ስንመለስ ማለት ነው። አሁን ቀጣይ ወደ ምስራችን አዘገጃጀት እንሄዳለን ማለት ነው። አሁን ደግሞ ማለት ነው ምስሬን ወደ ውሃው እንትን እላለሁ ማለት ነው። ጨምራለሁ። ውሃው መፍላት አለበት፣ ምክንያቱም ውሃው ሳይፈላ ምስሩን መጨመር የለብንም። መብራት ጠፋ ነው፣ መብራት ስላልሆነ ማለት ነው። ከዚህ ጋር ውሃው እንደዚህ ሲፈላ ነው ምስሩን መጨመር ያለብን፣ ምክንያቱም ውሃው ካልፈላ ምስሩ እስከሚፈላ ስለሚርስ ውሃ ያዛ ጣዕሙን ይቀይርብናል ማለት ነው። እና እንደዚህ ሲፈላ ዋው እንደዚህ ይፈላል ማለት ነው። እንደዚህ ሲፈላ እንትናችን ምስራችንን ድፍን ምስር ነው በነገራችን ላይ ምስር እንደዚህ እንጨምራለን። ምስራችንን ጨምረን የተወሰነ በጣም መብሰል የለበትም። በጣም ከበሰለ ስለሚያዝ በጣም ደስ አይልም ማለት ነው። እንደዚህ ምስራችንና የተወሰነ በጣም መብሰል የለበትም። ትንሽ ቀረት ሲለው እናወጣዋለን። ምክንያቱም ሽንኩርትና ዘይት ጋር መልሰን ስለምናቁላለው ከዛ ጋር ስናቁላለው እስከሚበስል ከጠበቅ ነው እንትን ይልብናል ማለት ነው፣ ይቦካብናል ማለት ነው። ከዚህ ጋር ደግሞ ቃሪያ እና ካሮት፣ ሽንኩርት አለኝ ማለት ነው። አሁን እነዚህን ከትፌ ምስር እስከሚበስልልኝ ድረስ ይሄንን አቁላላለሁ ማለት ነው። ቀጣይ ፓርት ተከታተሉኝ ማለት ነው። ሽንኩርቴን በዚህ መልኩ እያቁላላሁ ነው ማለት ነው። ምስር እዚህ ጋር እየበሰለልኝ ነው።
ከዚህ ጋር ማለት ነው ካሮት እና ሽንኩርት የመቁላት ሳለው ጨው ጨምሬሉ ማለት ነው። እንትን የሚበቃችሁን ያህል ጨው ጨምሩ። ምስሩ ደግሞ በስሎልኛል ማለት ነው። አሁን አንጠፈጥፈዋለሁ ምስሩን አንጠፈጥፈዋለሁ ማለት ነው። ይኸው እንደዚህ አድርጋችሁ እንደዚህ መብሰል ሲቀረው ነው እንትን ማለት አለባችሁ። አሁን እንደዚህ ስታደርጉት በጣም በደንብ አልበሰለም እና እንደዚህ ሲሆን አሪፍ ነው። ምስሬን እጨምራለሁ። ያን ምስሩን ወደ ካሮት እንጨምራለን። የምትጨምሩትን ቅመም የተወሰነ ቅመም ከፈለጋችሁ መጨመር ትችላላችሁ። እዛ አድርገን በደንብ እናቁላለዋለን። ቀጣይ ቃሪያ እዚህ ጋር ቃሪያን ጨምሬያለሁ ማለት ነው። በደንብ መቀላቀል አለበት። ቅመም ማለት ነው። እናንተ ያላችሁን ቅመም መጨመር ትችላላችሁ። እንደዛ አድርጌ የተወሰነ ገጥመዋለሁ ማለት ነው። ውሃውን ውሃ የለውም የሆነ ምስሩ ጋር ውሃ ምጥጥ ማለት አለበት። በዚህ መልኩ ጨርሻለሁ ማለት ነው። አሁን ብርድ ማለት አለበት። ሲበርድ ነው ሳምቡሳው መስራት ያለበት። ምክንያቱም ትኩስ ከሆነ እንትን አይደለም። ቀጣይ ደግሞ እየጠበስኩኝ አሳያችኋለሁ። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ ማለት ነው።